ሰላም እንዴት ናችሁ? እንዴት ሰነበታችሁ? ይህ አይሲቲ ሶሉሽን ነው። አይሲቲ ሶሉሽን ዛሬ ይዤላችሁ የመጣሁት ነገር ምንድን ነው? ቴሌግራም ላይ እ፣ ምናልባት ከሴቲንግ ላይ ማድረግ ካለብን የእኛን ሲስተም ፕሮቴክት ለማድረግ ስንፈልግ ወይም ደግሞ ሴኪዩርድ እንዲሆን ስንፈልግ በሌሎች ተጠቃሚዎች እንዳንጭበረበር ለማድረግ እዚህ ላይ ሶስት ሰረዝ ያሉበት ጋር እንገባና ምን እናደርጋለን? ሴቲንግ እንገባለን። ሴቲንግ ከገባን በኋላ እዚህ ላይ የምታያቸው እንትኖች አሉ፣ አማራጮች አሉ። እዚህ ጋር ባለፈው ፎንት ስናስተካክል ነበር። ቻት ሴቲንግ ላይ ገብተን አማርኛ ላነብ ያላላችሁ ቀላል መፍትሄ ነው እሱ። ፎንት ፋሚሊውን እናንተ የምትፈልጉትን ፋሚሊ መቀየር ትችላላችሁ። ዞሮ ዞሮ እንግሊዝኛም ያነባል። ኒያላ ብናደርገው አሁን እንግሊዝኛም አማርኛም ያነባል። ዛሬው ግን እንደው ብዙ ሰዎች በቴሌግራም አካውንት ሀክ ተደርጎ እንደዚህ ተሆነብኝ፣ እንደዚህ ተደረገብኝ፣ ከጓደኞች ገንዘብ ላኩ እያሉ ተጭበረበርሁ የሚሉ ሰዎች ስለበዙ እንደው ለደህንነት ምን ምን ነገሮች ብንጠቀም ጥሩ ነው ቴሌግራም ላይ የሚለውን ለማሳየት ነው ዛሬ ወደ እናንተ ይህን ቪዲዮ ይዤ የመጣሁ። ቪዲዮውን ከወደዳችሁት ላይክ አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ከወደዳችሁት ደግሞ በጣም አሁንም ለጓደኞቻችሁ በማጋራት አበረታቱን ማለት ነው። የመጀመሪያው ሴኩሪቲ ምንድነው? ቱ ስቴፕ ቬሪፊኬሽን። ቱ ስቴፕ ቬሪፊኬሽን እንግዲህ ክላውድ ላይ የኛ ቴሌግራም የሆነ ቦታ ላይ ሎጊን በምናደርግበት ሰዓት ይቺ ፓስወርድ እንዲጠይቅ ስንፈልግ የምንሰጣት ናት። አክቹዋሊ እኔ ስለሰጠሁት ነው አሁን ይሄ የመጣ። ካልሰጣችሁት ግን ምን የሚለን ይመጣልኛል? አዲስ ፓስወርድ ከሆነ እዚች ላይ ኢንተር ፓስወርድ የምትላለች አስገባለሁ። ከዚያ ሪኢንተር የምትላለች እንደገና መልስ አስገባ የምትል ሶ በዚህ አይነት መልኩ ምን እናደርጋለን? ሪኢንተር እናደርጋለን ማለት ነው። ለምሳሌ ኦን ያረኳትን ኦፍ ላድርጋት እስኪ። ኦኬ ሶሪ ፓስወርዴን ኦኬ ፓስወርዴን ረሳው ማለት ነው። እኔም ፓስወርድን ሰጥና ልስትና ኦፍ ላድርገው እስኪ አሁን ለጊዜው። አሃ ፓስወርድን ረሳው እንዴ? ኦኬ ኦፍ ለማድረግ ለማንኛውም እዚህ ላይ ከላይ የምናደርጋለን ፓስወርድ እንሰጣለን፣ ከታች ፓስወርድ እንሰጣለን፣ ሰሚት ብለን ክሬት እናደርጋለን። ከዛ በኋላ የትኛውም ዲቫይስ ላይ አዲስ ዲቫይስ ላይ በተለይ ሎጊን ለማድረግ ስንሞክር ይጠይቀናል። እዚያ ላይ ፓስወርዳችንን እየሰጠን መግባት እና መስራት እንችላለን ማለት ነው። በዚያ ልክ ጀስት ማድረግ እንችላለን። ይሄንን አንድ ሁለተኛው ከታች እንደምታዩት ምን የሚላል እዚህ ፕራይቬሲ ኤንድ ሴኩሪቲ ላይ ከገባው በኋላ ሎካል ፓስወርድ የምትባላለች። ሎካል ፓስወርድ አገልግሎቷ ምንድን ነው? እስኪ ያለው ፎርጎት ልበልና እንደቀደሙ ሶሪ ይሄን ኦፍ ለማድረግ ፓስወርዴን እንስተውና ዲሴብል ፓስኮድ ልበለውና ያው አሁን ኦፍ ነው። ልክ ይችንም እንደዚህ በተመሳሳይ ኦፍ ብትሆን ኖሮ ይችን ኦን ለማድረግ ይችን ክሊክ እናደርግና ኢንተር ፓስኮድ ይለኛል። ፓስኮዴን አስገባለሁ። ለምሳሌ ፓስኮድ ሰጣሁት። ከዛ በኋላ ሴቭ ፓስኮድ እለዋለሁ። አሁን ሴቭ አደረገልኝ። ይሄንን ግን ኮምፒውተሬ ላይ ለምሳሌ እንደዚህ ከፍቼው ለአንድ ሰዓት ቆይቼ ብመለስ በዋናነት አሁን 1 ሚኒት ብናደርገው ለአንድ ደቂቃ ካሉት በኋላ ለአንድ ደቂቃ ቴሌግራሚን ሳልጠቀመው ቆይቼ
ምን ያደርገኛል? ይጠይቀኛል ማለት ነው። እስኪ ለአንድ ደቂቃ እንደዚህ አድርጌ ልቆይና ከዛ በኋላ ያለውን ነገር እንየው እስኪ ውጤቱ። ቴሌግራምን በዚህ መልኩ ላጥፈውና እስኪ ቀጥሎ ምን ይመጣል የሚለውን ለአንድ ደቂቃ ከቆየው በኋላ ቴሌግራምን ኦፕን ሳደርገው ምን ይለኛል? ስለዚህ ቴሌግራምን እስኪ ልክፈትና አሁን ቴሌግራም እየከፈትኩ ነኝ። ያችሁት እዚህ ላይ ምን ይላል? ኢንተር ዮር ሎካል ፓስኮድ ይለኛል። ፓስኮድ አይታችሁታል። ለአንድ ደቂቃ ስላሉት ነው። እኔ ለአንድ ሰዓት ካሉት ለአንድ ሰዓት በየደቂቃውም እንዳይጠይቀን የምናደርጓለን ለአንድ ሰዓት ልንለው እንችላለን። ግን ሞር ሴኩር የሚሆነው አሁን ደቂቃው በማነሱ ነው እና እነሱ ካለ አሁን ይህን የማያውቅ ሰው ማንም ሰው የኔን ቴሌግራም መጠቀም አይችልም፣ ሚስጥሬን ማየት አይችልም፣ ሰው ማሰማት። ስለዚህ በዚያ ልክ በተለይ ቴሌግራም ደስክቶፕ የምትጠቀሙ ሰዎች በዚህ መልኩ ፕሮቴክት ማድረግ ያስፈልጋል። ቅድም የሰጠሁትን ፓስወርድ ልስጥና አሁን ሎጊን ለማድረግ ልሞክር። ኦኬ ገባልኝ። በስተሰዓት ግን አይሻ አይለኝም ነበረ። ስለዚህ በዚህ መልኩ ይገባል ማለት ነው። በዛ አግባብ ምን እናደርጋለን? እኛን ቴሌግራም ሞር ሴኪውርድ ማድረግ አሁን ኦን ሆናለች ሰጠሁት ማለት ነው። ከዛ ውጭ ለምሳሌ እናንተን ቴሌግራም የእናንተ ስልክ ማንም ሰው ማየት ከሌለበት፣ በተለይ አዲስ ሰው ማየት ከሌለበት የእናንተን እዚህ ላይ ኮንታክት የምትሏል ኤቭሪበዲ የሚለው ለሁሉም ሰው ቴሌግራም ላይ ያለ ሰው በሙሉ የእናንተ ስልክ ቢፈልግ ማየት እንዲችል ከፈለጋችሁ ኤቭሪበዲ ታደርጉታላችሁ። ማይ ኮንታክት ማለት ግን እኔ ሴቭ ያደረግኩት ስልክ ቁጥር አለ የዚያ ስልክ ባለቤት ማየት እንዲችል ነው። ማንኛውም ሰው የኔም ስልክ ማየት የለበትም ብላችሁ ካሰባችሁ ደግሞ ምን ታደርጋላችሁ? ኖበዲ ካን ሲ ዚስ ቪዲዮ ብላችሁ ዚስ ፎን ናምበር ማይ ፎን ናምበር ብላችሁ ምን ማድረግ ይቻላል? ፕሮቴክት ማድረግ ይቻላል ማለት ነው። ለእኔ ያው ኮንታክቱ ላይ ያለ ሰው በሙሉ ቴሌግራም ማነው የስልኬን ቁጥርን ቢያየው ችግር የለውም ብዬ ስላሰብ በዛ ልክ አድርገዋለሁ። ፕሮፋይልን ቢያዩት ችግር የለውም፣ ሁሉም ሰው ቢያየው ምናምን የሚሉ ነገሮችን እናንተ እንደየፍላጎታችሁ ባይሆንም እንደዚህ ሁሉም ሰው ይየው ብዬ ትችዋለሁ። በዚህ አይነት መንገድ እንትለንሻል። ሌላው ደግሞ ደሊት ማይ አካውንት የምትለዋ ይችን አሁን እዚህ ላይ ለምሳሌ ለአንድ ወር ካላችሁት ለአንድ ወር ቴሌግራም ምንም ሳትጠቀሙ ተቆያችሁ የእናንተ ቴሌግራም ሙሉ በሙሉ ከሲስተም ላይ ደሊት እንዲሆን አደረጋችሁት ማለት ነው። ለሶስት ወር ብላችሁ ደግሞ ለሶስት ወር ካልተጠቀማችሁት ለምሳሌ እኔ አሁን ለ18 ወር 1 ዓመት ከ6 ወር ቴሌግራም ሳልጠቀም ከቆየሁ ምን ይሆናል? ቴሌግራም ላይ የነበረ ፋይል በሙሉ ይጠፋል ማለት ነው። ስለዚህ ቴሌግራም ላይ የነበረ ዳታ እንዳይጠፋ ከፈለጉ ምን ማድረግ አለብኝ? ይህንን ረዘም ማድረግ። ምናልባት በሆነ አጋጣሚ እንደ ኢንተርኔት ጠፍቶ ወይ ምናምን ሳልጠቀም ብቀር እና ለአንድ ወር ብዬው ከነበረ አንድ ወር በሆነ አጋጣሚ ሳልጠቀም ቀርቼ ቢሆን ምን ይፈጠራል? ድልት ሊሆን ይችላል። ስለዚህ ያ እንዳይሆን ምናልባት ረዘም ልናደርገው እንችላለን ማለት ነው። ይሄን ኬዝ በዚያ መልኩ የኛን ቴሌግራም ፕሮቴክት ማድረግ እንችላለን በሁለት አይነት መንገድ። አንደኛው ቱ ስቴፕ ቬሪፊኬሽን ዋናው ነገር ነው። ሁለተኛው ደግሞ ሎካል ፓስኮርድ። ሎካል ፓስኮርድ ቅድም እንዳልኳችሁ ለደስክቶፕ ኮምፒውተራችሁ ነው በዋናነት የሚጠቅማቸው ቴሌግራም ለምትጠቀሙ ሰዎች ማለት ነው። ለዛሬው ይህንን ይመስላል ይዤላችሁ የመጣሁት። ሌሎች ነገሮች ሲኖሩ አዳዲስ ነገሮችን እንደዚህ ይዤላችሁ እመጣለሁ። የምትፈልጓቸውን ነገሮች ኮመንት ላይ አስቀምጡልኝ። በዛ አግባብ የምንገናኝ ይሆናል። አዳዲስ ቪዲዮዎችን እንሰራ ይሆናል ማለት ነው። በዛሬው በዚህ ጨርሻለሁ። አመሰግናለሁ አብራችሁ ስለቆያችሁ። ላይክ፣ ሼር፣ ኮሜንት ማድረግን እንዳይረሳ። በዚያ ልክ አግዙኝ። እኔንም አመሰግናለሁ። ቻው።